አንዳንዶች ከሰው ዘር ናቸው፣ በተለይም ከሞንጎልና ማንቹ አካባቢዎች ከምስራቅ ይመጣሉ አሉ። ኢማም ጠባሪ ከቱርክ ጎሳዎች ይመጣሉ ሲሉ፣ ኢብኑ ኸሲር ደግሞ ከቻይና በስተሰሜን የሚኖሩ ህዝቦች ናቸው አሉ። ሌሎች ደግሞ አይ እነሱ ሰዎች አይደሉም፣ ከሌላ ዓለም የመጡ ናቸው፣ ከጂንና ከሸይጧን ናቸው አሉ። ኢማም ሱዩጢ ደግሞ ከማይታየው ዓለም የመጡ ናቸው አሉ። ታዲያ የትኛው ነው እውነት? አሁንስ የት ነው ያሉት? ለእነዚህ ጥያቄዎች መልስ ለማግኘት በጊዜ ዋሻ ውስጥ በሺዎች የሚቆጠሩ ዓመታትን ወደ ኋላ እንመለስ። ወደ ታላቁ ገዢ ዘመን፣ በፍትህ ወደ ተሞሉት ቀናት፣ በሰው ልጅ ታሪክ ውስጥ ካሉት ታላላቅ ገዢዎች አንዱ በነበረበት ዘመን ላይ ነን። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ባደረጋቸው ጉዞዎቹ የሚታወቅ ሰው፣ መላውን ምድር ከገዙ 4 ሰዎች አንዱ ዙልቀርናይን ከ5000 ዓመታት በፊት ይኖር እንደነበረ ይነገራል። ከየመን ነገሥታት አንዱ ነበረ። ሂድር የዙልቀርናይንን የአጎት ልጅ ነበር። ዙልቀርናይን ለሂድር በሰራዊቱ ውስጥ የአዛዥነት ግዴታ ሰጥቶት ከሃዲያንን እንዲዋጋ ላከው። ዙልቀርናይን ነብይ ነበር ወይስ የአላህ ደግ ባሪያ? በዚህ ላይ ግልጽ መረጃ የለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ 10 ምልክቶች እስካልታዩ ድረስ ሰዓቲቱ ወይም ቂያማ አትቆምም። ጢሱ፣ ደጃል፣ ዳባቱል አርድ ወይም የምድር ፍጡር፣ ፀሐይ በምዕራብ በኩል መውጣቷ፣ የኢሳ ወደ ምድር መውረድ፣ የየጁጅና መጁጅ 3 የመሬት መሰንጠቆች፣ አንዱ በምስራቅ አንዱ በምዕራብ አንዱ ደግሞ በአረብ ልሳነ ምድር እና በመጨረሻም ሰዎችን ወደ መሰብሰቢያ ቦታቸው የሚነዳ እሳት። በዘመኑ ዙልቀርናይን የዓለም ብቸኛ ገዢ ነበረ። በኢብራሂም ያምን ነበር። አላህ ለዙልቀርናይን ኃይልን ዕውቀትንና ጥንካሬን ሰጠው። ወደር የሌለው ሥልጣን ያለው ልዩ ገዢ አደረገው። ነጭና ጥቁር ሰንደቅ ዓላማዎች ተሰጥተውት ነበር። በቀን ሲጓዝ ጥቁሩን ሰንደቅ ዓላማ ከኋላው ያደርገዋል፣ ጨለማውም መንገዱን ይሸፍነዋል። ይህም ጠላቶቹ እሱን እንዳያገኙት ያደርጋቸዋል። በጨለማው ውስጥ ተጠፋፍተው ይሸነፋሉ። በሌሊት ደግሞ ነጩን ሰንደቅ ዓላማ ከፊት ያደርገዋል። ለእሱና ለወታደሮቹ እንደ ቀን ያበራላቸዋል። በዚህም በጠላቶቹ ላይ ታላላቅ ድሎችን ተቀዳጀ። አንድ ቀን ዙልቀርናይን አሁን ኪርጊስታን በሚባለው አካባቢ እየተጓዘ ነበር። በዚያን ጊዜ ተራራዎችን፣ ሜዳዎችን፣ ባህሮችንና ከተማዎችን ያቋርጥ ነበር። ብዙ የተለያዩ የሰዎች ስብስቦችንና የተለያዩ ፍጡራንን ያገኝ ነበር። ምናልባትም አሁን ካደረጋቸው ጉዞዎች ሁሉ በጣም አስፈላጊው ላይ ነበር። በሁለት ተራራዎች መካከል እያለ አንድ ለየት ያለ ሕዝብ አገኘ። ይህ ሕዝብ ትልቅ ችግር ነበረበት። በተራሮች ውስጥ የሚኖር አንድ አውሬ ጎሳ ዘወትር ይረብሻቸዋል፣ ብልሽትንም ያስፋፋል። እነዚህ ፍጡራን ለእነሱ ምን ያህል አደገኛ እንደሆኑ አስረዱትና እርዳታ ጠየቁት። ቁርአን እንዲህ ይላል፣ ስለ ዙልቀርነይንም ይጠይቁሃል፣ ስለ እሱ መታሰቢያን ወይም ታሪኩን አነብላችኋለሁ በላቸው። እኛ በምድር ላይ ሥልጣንን ሰጠነው፣ ወደ ሁሉም ነገር መድረሻ መንገድንም ሰጠነው። እሱም መንገድን ተከተለ። ፀሐይ ወደምትጠልቅበት ቦታ በደረሰ ጊዜ ጥቁር ጭቃ ባለው ምንጭ ውስጥ ስትጠልቅ አገኛት። በዚያም ዘንድ ሕዝቦችን አገኘ። ዙልቀርነይን ሆይ ወይ ትቀጣቸዋለህ ወይም በእነሱ ላይ በጎን ነገር ትይዛለህ ወይም ትመራቸዋለህ አለው። ዙልቀርነይንም በደልን የሠራ ሰው እንቀጣዋለን፣ ከዚያም ወደ ጌታው ይመለሳል፣ እሱም በከባድ ቅጣት ይቀጠዋል። ነገር ግን ያመነና መልካም የሠራ ለእርሱ መልካም እንዳለው ለእርሱም ከትእዛዛችን ገር የሆነውን እንነግረዋለን አለ። ከጥቂት ጊዜ በኋላ ዙልቀርነይን እንደገና ጉዞ ጀመረ። በመጨረሻም ፀሐይ ወደምትወጣበት ቦታ ደረሰ። በዚያም ከፀሐይ ሙቀት የሚጠለሉበት ምንም አይነት መጠለያ ያላደረግንላቸውን ሕዝቦች አገኘ። አዎን ዙልቀርነይን በእርግጥም ታላቅ መደላደልና ሥልጣን ተሰጥቶት ነበር። የነበረውንና የሠራውን ሁሉ በዝርዝር እናውቅ ነበር። በኋላም በሌላ ጉዞ ላይ እንደገና ወጣ። በሁለት ተራራዎች መካከል ወዳለ ቦታ በደረሰ ጊዜ በሌላኛው ወገን እውነትን የማይሰሙ የማይረዱና የማይቀበሉ ሕዝቦችን አገኘ።